ሚዛናዊ ነው። ስለዚህ ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም። አህያና ፈረስ ናቸው። ዮኒ ማኛ ዮኒ መጋኛ ብዬ ነበር ሁላ እኔ ጅኒ መጋኛ ነው እንጂ ዮኒ መጋኛውን ሁላ ብዬው አላውቅም ነበር። ደግሞ በሌላ ቪዲዮ ብንሰማው የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለ ማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካሷ ታይቷት ነው ማስታወቂያ እንዳሰርባት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ ዕድል ሰላም፣ እንዴት ናችሁ? ውድና የተከበራችሁ ተመልካቾቻችን በሌማት ቲዩብ ወደ እናንተ የምናደርሰው ልዩ የመረጃ ፕሮግራማችን ነው። እንግዲህ ከሰሞኑ መነጋገሪያ የሆኑ ነገሮችን ይዘን ወደ እናንተ መጥተናል። እነዚህ ነገሮች ምን ናቸው የሚለውን አብረን በቪዲዮ እንመለከታለን። ከዛ በፊት ለዛሬ ያስኳቸው እንግዲህ ሁለት ርዕሰ ጉዳዮች ይኖራሉ። አንደኛው ሞጣ ቀራኒዮ እና ዮኒ ማኛ በተመለከተ አንድ ፖለቲከኛ የተናገረው ነገር አለ። እሱን እንመለከትና የራሳችንን ሀሳብ እናስቀምጣለን። በተጨማሪም ደግሞ እሸቱ መለሰ ስለ ባምቢ ከሰሞኑ በጣም ሶሻል ሚዲያው ላይ መነጋገሪያ የሆነ ጉዳይ አለ። ስለሱም የራሳችንን ሀሳብ እንሰጣለን። ባምቢ ከፍተኛ የሆነ የአእምሮ መቃወስ ላይ ደርሳለች። እንግዲህ ራሴን ወደ ማጥፋት ሁሉ ሄዳለሁ እያለች እየተገለገለች ነው የምትገኘው። ስለሱም የምናወራው ነገር ይኖረናል ማለት ነው። እስከ መጨረሻው እናንተ አብራችሁን ቆዩ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ ጠይቃችኋለሁ። ላይክ ማድረጋችሁም እንደዚሁ ቻናሉ ቫይራል እንዲወጣ ይረዳዋል እና ላይክ አድርጉ። በተጨማሪም ቪዲዮውን ለወዳጅ ዘመድም ሼር በማድረግ ጀምሩት። እስኪ ወደ ያዝነው ጉዳይ እንላለን። ለምሳሌ ሞጣ ቀራኒዮ አለ ልበል። ከሞጣ ቀራኒዮ ጋር በጣም ነው የምንከባበረው። አንዳችም ቀን ተነጋግረንም አናውቀው። አደንቀዋለሁ። ተው እንጂ። አዎ፣ ለምን አስተሳሰቡም ሁሉም ነገሩ ራሽናል ነው። ከምንም ነፃ ነው። አድላዊነት የለውም። አያወላውልም። ሃይማኖት አይቀያየርም። እምነትን አይለዋውጥም። ሰዎቹን ከሰዎች ለይቶ አክርሮ አይሄድም። ሰላይነት የለውም። የሃይማኖት ሰላይነት የለበትም። ሞጣ ቀጥታ ነው የምናገርህ። ሞጣ የራሱ ብሔርንም የሌላውንም ብሔርም የራሱንም ሃይማኖትም የሌላውንም ሃይማኖትም ሁሉንም ይናገራል። አቋም አለው። የራሱ አስተሳሰብ ነው። ሞጣ ጋርም እኮ ሀሳብ ይገዛል። ሀሳብ አለ እኮ ብዙ ሀሳቦች አሉ። እኔ ገብቼው አላውቅም ቤቱ፣ ግን ከስር ሆኜ አዳምጠዋለሁ። ቆርጦም ይደርሰኛል። ሚዛናዊ ነው። ስለዚህ ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም። አህያና ፈረስ ናቸው። ዮኒ ማኛ ዮኒ መጋኛ ብዬ ነበር ሁላ እኔ ጅኒ መጋኛ ነው እንጂ ዮኒ መጋኛውን ሁላ ብዬው አላውቅም ነበር እኔ ፊት። ለምንድን ነው እንደዛ የምትለው ብለህ ብትለኝ አንድም ቀን በሚዲያም በምንም ተገናኝተን ተነጋግረን አናውቅም። የህግ ተጠያቂ መሆን ነበረበት ኢትዮጵያ በመጣ ጊዜ ብዬ የሚለው ራሱ በኢንተርፖል ታስተል ነበር። መጥቶ በሄደ ጊዜ መጠየቅ ነበረበት። የህግ ተጠያቂ መሆን ነበረበት። ለምን ብለህ ብትለኝ የሃይማኖት አቋም የለውም። እንደውም የሃይማኖት ፋብሪካ ነው የሚመስለኝ እሱ ራሱ። አንድ ሁለተኛ 12 ሃይማኖት በአንድ አመት ውስጥ 12 ሃይማኖት ሲቆረዋል። ተመልከት 12 ሃይማኖት በሶስት ወር ውስጥ በሶስት ወር እንግዲህ ደህንነት ተማርኳል። በቲክቶክ ላይ ጌታን ተቀበለ። በቲክቶክ ላይ ጥምቀት ተጠመቀ። በቲክቶክ ላይ ወንጌል መስበክ ጀመረ። በቲክቶክ ላይ እምነቱን አፈረሰ። በቲክቶክ ላይ ወደ ነበረበት ወደ ኦርቶዶክስ ሃይማኖት ተወዶ ተመለሰ። አሁንም ደግሞ የት እንዳለም አይታወቅም። የ666 የፍቅሪዝም ህግ እኔ ነኝ የሚያስቀጥለው ይላል። ሌጋሲውን ያስቀጥላለሁ ይላል። ዘርፈ ብዙ ነገሮች አዳዲስ ነገሮችን ራሱ ወደ ሀገር የሚያመጣው ዮኒ ማኛ ነው ብዬ የማስበው። ብቻም አይደለም የእኛንም ይገዛናል፣ ሁሉንም ይጋብዘዋል። የሁሉም ነገር ነው የሚያጥረገርገው። አክቹዋሊ ይሳደባል፣ በጣም ብዙ ያዋርዳል። ችግር የለውም እሱ ችግር የለውም ነው ወይስ ደግሞ ሁሉንም እምነት ሁሉንም ብሔር ሁሉንም ሰው እኩል ከፍ ዝቅ ስላደረገ ነው አቋም አለው የምትለው? አይደለም። እንዴት መሰለ ፕላትፎርሙ የቲክቶክ ፕላትፎርሙ ስሙዝ ሆነ አሁን ሁሉ ጊዜ ለስለስ ብለህ የምትሄድ ከሆነ አንደኛ ፎሎ አይነሳልም፣ ሁለተኛ ቶሎ ብለህ አትፈምስም፣ ሰዎች ዘንዳም ቶሎ ብለህ አትደርስም። ሁሉ ጊዜ ስለ ሽንኩርትና ጤፍና ቲማቲም ብቻ ቢያወራ ሁሉ ጊዜ ጤፍና ቲማቲም ስለ እንጀራ ብቻ ሊያወራ እና ሊሰማ የሚፈልግ ሰው ምን አሉ ነው ብለህ ማሰብ አለብህ። አንድ ሁለተኛ ነገር ስትመርቅ ብቻ የምትል ከሆነ አንተ ቤተክርስቲያን አገልጋይ መሆን አለብህ። ያ አይደለም። ሁለተኛ ሞጣ ጋር የሚሄዱት እኮ ሞጣ ጋር የሚገቡት ሁሉም
ምን ፈለጋ ይመስላል? ስድቡን ፈለጋ ነው የሚሄዱት። ስድቡን ፈለጋ ማለት ረገጣ ፈለጋ ነው የሚሄዱት። ለመረገጥ ነው የሚሄዱት። አንተም ጋር የመጡ ሰዎች አይቻለሁ። እኔ ጋር የሚመጡት ለረገጣ የሚመጡት ጥቂት ናቸው። ያችኛው ረገጣዬ የኔ ረገጣ ትንሽ ግጻጼዋም ስለሆነች አማርኛም ብዙም ስለማልችልም ማለት አማርኛ የተረሳ አማርኛው ነው ሙሉ አልችልም። ሙሉ አልችልም ለራሴ የምትሆነኝ እንጂ አልፎም ተርፎ ለሌላ የሚያካፍለው አማርኛ የለኝም። ግን ባለችኝ አማርኛ በተቻለ መጠን ሁሉም እንዲሰሙኝ፣ ሀሳቤን እንዲረዱ፣ እንዲገዙኝ እፈልገዋለሁ። ያንን እኔ ጋር ሀሳብ ለመሸመት ነው የሚመጡት። ሌሎች ጋር አይገናኙ። ሞጣ ጋርም እኮ ሀሳብ ይገዛል። ሀሳብ አለ እኮ ብዙ ሀሳቦች አሉ። እኔ ገብቼው አላውቅም ቤቱ፣ ግን ከስር ሆኜ አዳምጠዋለሁ። ቆርጦም ይደርሰኛል። ሚዛናዊ ነው። ስለዚህ ዮኒ ማኛና ሞጣ ቀራኒዮ በምንም ታምር አይገናኙም። ሀያና ፈረስ ናቸው። ዮኒ ማኛ ዮኒ መጋኛ ጅኒ መጋኛ ነው እንጂ አይ ቲንክ እዚህ ላይ እናቆመው። እየደገመው ይመስለኛል ቪዲዮውን እና የራሳችንን ሀሳብ እዚህ ጋር እናስቀምጥ እስኪ። ይህ ሰውዬ እንደሰማችሁት ዮኒ ማኛን እና ሞጣ ቀራኒዮን ነው እያወዳደረ ያለው። እንግዲህ ሁለቱም የራሳቸው ሀሳብ ይኖራቸዋል። ዮኒ ማኛን ከሃይማኖት ጋር አያይዞታል። በቲክቶክ ጌታን ተቀበለ፣ ከዛም ደግሞ በቲክቶክ አሁንም ሃይማኖቱን አፈረሰ፣ እሱ እንደገና ደግሞ አሁንም በቲክቶክ ደግሞ ሌላ ነገር አደረገ ነው እያለን ያለው። ቲክቶክ ላይ ነው ህይወቱ የተቀየረው ሙሉ ለሙሉ የማን ዮኒ ማኛ። እንግዲህ ሞጣም በተመሳሳይ መልኩ ነው ቲክቶክ ላይ ራሱን ብዙ ነገር ሲያደርግ የነበረው። የፖለቲከኛም ያደርገዋል፣ አንዳንዴ ደግሞ የኦሮሞ ቄስም ሲሆን ነበር። አይተናል ብዙ ነገር አይደለም ሞጣ። በተመሳሳይ ሁለቱም እንትን የሚል ነገር አለ። እዚህ ጋር እንደሰማችሁት ሞጣ ሀሳብ አለው፣ ዮኒ ግን ሰላይ ነው እያለ ነው። እውነቱ እሱ ነው ወይ? እንግዲህ ሁላችሁም የምታውቁት ይሆናል። ቲክቶክ ላይ ሁላችሁም ስለምትሉ ስለምጠቀሙ ምናልባት እንግዲህ የሃይማኖት አቋም ሊኖረው ይችላል። ሞጣ ኦርቶዶክስ ላይ ነው ትኩረት ያደረገው ማለት ነው። ይሄኛው ግን ትንሽ አስቸጋሪ ሰው ነው ዮኒ ማኛ ማለት ነው። ዮኒ ማኛ እንግዲህ በሞጣ አጠራር ዮኒ ጓያ። ወደ ሁለተኛው ቪዲዮ እንለፍና እስኪ የሰሞኑን የእሸቱ መለሰን እና የባምቢን ክርክር ባስመለከተ መልኩ እሸቱ መለሰ ምንድን ነው ያለው የሚለውን ብቻ ተመልክተን ያው ብዙ ቦታ ላይ ስላያችሁት ትንሽ ሪያክት ለማድረግ እና ሀሳቤን ለመግለጽ ያክል ነው። እሱን እናየውና በማተብ አጊጦ መስቀል አንጠልጥሎ በየመሸታ ቤት ሲጨፍሩ ማደር ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። እኔ ይህንን ሀሳብ የምሰነዝረው ታዳጊ ልጆቻችን የእኛንም ድምፅ ይስሙ ብዬ ነው እንጂ አውቆ ያበደ ይሰማኛል ብዬ አይደለም። አንድ እህት ምን ስትል ሰማኋት መሰላችሁ? ምንድነው የሚያቃጥላችሁ? መቀመጫዬን አሳይቼም ካለፈልኝ ለምንድን ነው የምትናደዱት አለች። መቀመጫ የሌላችሁ አርፋችሁ ተቀመጡ። ነገሩ በምናችሁ ትቀመጣላችሁ ወይ ቁም በቃ። ከዛ ደግሞ በሌላ ቪዲዮ ምን ሰማው? የሀገራችን ባለሀብት ለጾታዊ ጉዳይ እኔን ከፈለገኝ ያለማንገራገር ዝግጁ ነኝ የሚለውን ንግግሯን እንግዲህ ብዙዎች ተቆጥተውበታል። ግን ለካ እሷ ታይቷት ነው ማስታወቂያ እንዳሰሯት በሚዲያ አይተናል። እንግዲህ ባለሀብቱን በአደባባይ ክብራቸውን የሚነካ ንግግር መናገሯ መጥፎ መስሎን ነበር። ግን የስራ እድል ካመጣላት እኛም አንዳንድ ካምፓኒዎችን ልንዘረጥጣቸው አስበናል ያሉ ግለሰቦች አሉ። እረፉ። ይሄ ሁሉ እስካሁን ኖርማል ነበር ባይዘ። ምክንያቱም አንዳንድ ድርጅቶች ምርታቸው ይሸጥላቸው እንጂ ማስታወቂያ የሚሰራላቸው ሰው ጭራ ቢኖረውም የሰው ጅብ ቢሆን ምንም ግድ የላቸው። ብቻ ያስደነገጠኝ ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላችሁ መግለጫ የምትሰጥ ብልቅ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ ያስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለው። የዘንድሮ ቲክቶከሮች ደግሞ ሌላ ጉድ አመጡ። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጠዋት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ ስክሮል ስታደርጉ አንዱ ቪዲዮ ላይ ነይ ማታ ማታ እያሉ ውስኪ ሲረጩ አድረው ስዋይፕ ስታደርጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብ እንደምንቆጥረው። ወይኔ ኮመንቱ እናዘንበዋለን አይደል? የኔ መቤት እንትናዬ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋው ነው! የሃንጎበር ጸጋ ነው።
እና ምላችሁ ፈልጌ ነው እዚህ ጋር ይብቃንና ከሰሞኑ እንደሰማችሁት እንግዲህ እሸቱ መለሰ ባምቢን በዚህ መልኩ ወረፍ አድርጓታል። እሷ ደግሞ የተለያዩ ቪዲዮዎች እና የተለያዩ ነገሮችን እያወጣች አንተ ምን ልጆች አባት አይኖራቸውም፣ እኔም ደግሞ ቤተሰቦች ልጅ አይኖራቸውም፣ ስለዚህ ይቅርታ ጠይቅ የሚል ነገር እያየን ነበረ። እሱ ደግሞ በተቃራኒ ይህ ነገር ኖርማል አይደለም፣ እስካሁን ይህን ነገር ባለመስራት የኢትዮጵያን ሕዝብ ይቅርታ ጠይቃለሁ የሚል ነገር እየሰራ እያየ ነው ነበረ። ስለዚህ ጠቅለል በሚል መልኩ ይህ ነገር ለእናንተ ኖርማል ነው ወይ? እስኪ ኮሜንት ላይ ሀሳባችሁን አስቀምጡ። የኔን ሀሳብ ከጠየቃችሁ ግን ኖርማል አይደለም። እኔ ግዴታ ከአንድ ወገን መቆም ይኖርብኛል ብዬ ካሰብኩ እንኳ የምቆመው ከእሸቱ ጎን ነው። ምንም እንኳ የማህበራዊ ሚዲያ ላይ ያለው ቅጥ ያጣና መረን የዘለለ አካሄድ ከቤተክርስቲያን ጎን መሄድ አለበት ብዬ አላስብም። ወደ ቤተክርስቲያን መጠጋት አለበት ብዬ አላስብም እና የእሸቱ መለሰ አካሄድ ልክ ነው ብዬ የእሸቱን ጎን ይዛለሁ። ሌሎቻችሁ የባምቢን ጎን የያዘ ሰው ብዙዎች አሉ፣ ይቻላል። ስለዚህ እኔ ጎን ከጠይቃችሁ ከእሸቱ መለሰ ጎን ነኝ እና ጉዳያችሁን እየጨረሳችሁ መሄድ አለባችሁ ብዬ አምናለሁ። ወደ ቤተክርስቲያን ጠጋ ማለት እና የቤተክርስቲያንን ሕልውና ማዋረድና ለሌሎች አሳልፎ መስጠት ልክ ነው ብዬ ስለማላስብ ማለት ነው። ስለዚህ ኖርማል አይደለም። አብራችሁ ስለቆያችሁ እጅጉን አመሰገንኩኝ። ቻናሌን ሰብስክራይብ አድርጉልኝ። ላይክ እና ሸር ማድረጋችሁ ማይዘንጋ። ቴንኪዩ። ይመቻችሁ።